ሰላም ሰላም ልጆች፣ የዛሬ ፍሬዎች የነገ አበቦች። እንዴት ናችሁ ልጆች? ዛሬ ደግሞ ስለ እንስሳቶች በእንቆቅልሽ መልክ እንማማራለን። ዝግጁ ናችሁ? ወደ እንቆቅልሹ። እንዴት ነሽ ሜሪ? እኔ በጣም ደህና ነኝ። ዛሬ ከአንቺ ጋር በእንቆቅልሽ መልክ ስለ እንስሳቶች አዳዲስ ነገሮችን ለማወቅ በጣም ተዘጋጅቻለሁ። በዚህም ደስተኛ ነኝ። አንቺስ እንዴት ነው? እኔ በጣም ዝግጁና ደስተኛ ነኝ። ጥያቄዎችን እንዳዘጋጀሽ ተስፋ አደርጋለሁ። እኔም የተለያዩ ጥያቄዎችን ልጠይቅሽ ይዤ መጥቻለሁ። መጠየቅ እንጀምር? በሚገባ ሜሪ። እኔ ልጀምር። መዝለል የማይችል አጥቢ እንስሳ ማን ነው? በጣም ከቀላሉ ነው የጀመርኩልሽ። ማን ይመስልሻል? መዝለል የማይችል አጥቢ እንስሳ፣ ይሄን እንኳን አውቀዋለሁ። ዝሆን ነው። ዝሆን መዝለል አይችልም። በትክክል መልሰሽዋል። ምንም እንኳን ትልቅና ጠንካራ ቢሆኑም ዝሆኖች መዝለል የማይችሉ አጥቢ እንስሳቶች ናቸው። አሁን ደግሞ ወደ አንቺ ጥያቄ እንሂድ። እሺ፣ የኔ ጥያቄ ደግሞ አይኖቻቸውን ማንቀሳቀስ የማይችሉ እንስሳቶች እነማን ናቸው? አይኖቻቸውን የማያንቀሳቅሱ ስትይ አልገባኝም። አይኖቻቸውን ማንቀሳቀስ የማይችሉ ስልሽ አይኖቻቸውን ወይም የአይኖቻቸው ሌንስ ውስጥ ያለችውን ጥቁሯን ነገር ማንቀሳቀስ የማይችሉ እንስሳቶች እነማን ናቸው ለማለት ፈልጌ ነው። እሺ ገባኝ። ማለት ውስጡ ያለችው የአይናቸው ሌንስ የማትንቀሳቀስ ቀጥ ብላ የምትቆም እንደዚህ አይነት እንስሳ አለ እንዴ? ይህ በጣም ከባድ ነው። እሺ ፍንጭ ስጪኝ። ፍንጭ ስሰጥሽ የወፍ ዝርያ ነው። መብረር ይችላል። ማን ነው? ጭራሽ የወፍ ዝርያ ሆኖ ነው አይኑ የማይንቀሳቀሰው? እሺ ፔንግዊን ነው እንዴ? ፔንግዊን እኮ መብረር አይችልም። እኔ ፍንጭ ስሰጥሽ መብረር የሚችል የወፍ ዝርያ ብዬ ነው። እንደገና ሞክሪ። ተሳስቻለሁ። አዎ ለካ ፔንግዊን መብረር አይችልም። እሺ ታዲያ በጭራሽ ላውቀው አልቻልኩም። እሺ መልሱን ንገሪ። መልሱ ጉጉት ነው። ጉጉቶች አይኖቻቸውን ማንቀሳቀስ አይችሉም። ስለዚህ ጭንቅላታቸውን በሙሉ እስከ 270 ዲግሪ እያዞሩ ያያሉ። ስለዚህ ጭንቅላታቸውን ያንቀሳቅሳሉ እንጂ ለማየት የአይናቸው ሌንስ ወይም ውስጥ ያለችውን ጥቁሯን ነገር አያንቀሳቅሱም። ስለዚህ መልሱ ጉጉት ነው። በጣም ይገርማል። ጉጉቶች አይናቸውን ማንቀሳቀስ እንደማይችሉ ዛሬ ገና አወቁ። እሺ ወደ እኔ ጥያቄ እንሂድ። ልክ እንደ ሰዎች ተመሳሳይ የአንገት አጥንቶች ያሏቸው እንስሳቶች እነማን ናቸው? ልክ እንደ ሰዎች ተመሳሳይ የአንገት አጥንት ያሏቸው ዝንጀሮች? አይደለም፣ ሌላ ሞክሪ። ትንሽ ከሰዎች ጋር የሚቀራረቡት ዝንጀሮዎች ናቸው ብዬ ስላሰብኩ ነበረ ዝንጀሮች ያልኩት። ዝንጀሮች ካልሆኑ ታዲያ ማን ይሆናሉ? አላወቅኩትም። መልሱን ንገሪ። ትንሽ አትሞክሪ? ትንሽ ሞክሪ። እውነት በጣም ከባድ ነው። ንገሪ። እኔ መገመት አልቻልኩም። እሺ መልሱ ቀጭኔዎች ነው። ቀጭኔዎች ልክ እንደ ሰዎች 7 የአንገት አጥንቶች አሏቸው። ነገር ግን የቀጭኔዎች 7ቱ የአንገት አጥንቶች ከሰዎች አንጻር በጣም ረጅሞች ናቸው። ስለዚህ መልሱ ቀጭኔዎች ነው። ወይኔ ቀጭኔ በጭራሽ አልገምተውም ነበረ። እሺ ወደ እኔ ጥያቄ ደግሞ እንሂድ። ይህን ካወቅሽው በጣም ይገርመኛል፣ ምክንያቱም እኔንም ያስገረመኝ እውነታ ነው።
ሶስት ልብ ያላቸው እንስሳቶች እነማን ናቸው? እንዴ ሶስት ልብ ደግሞ ያለው እንስሳ አለ እንዴ? አዎ ሶስት ልብ ያለው እንስሳ አለ። ፍንጭ ከፈለግሽ ጨዋማ ውሃ ወይም ውቅያኖስ ውስጥ የሚኖር ነው። ማን ይመስልሻል? ውቅያኖስ ውስጥ የሚኖር ሻርክ ነው? ሻርክ አይደለም ይመስለኛል። አታገኙ። እኔ ልመልሰው። መልሱ ኦክቶፐስ ነው። ኦክቶፐሶች ሶስት ልብ አሏቸው። አንዱ ልባቸው በሰውነታቸው ዙሪያ ደምን ያፈስላቸዋል። የቀሩት ሁለቱ ልባቸው ደግሞ ወደ ጉሮሯቸው ወይም መተንፈሻ አካላቸው ደምን ያፈሱላቸዋል። በአጠቃላይ ኦክቶፐሶች ሶስት ልብ አሏቸው ማለት ነው። ይገርማል። መቼም አላገኘውም ነበረ። እኔ ደግሞ ልጠይቅሽ፣ እንደ ቀለበት ለሚወዷቸው ሴት የሚያብረቀርቅ ጠጠር አቅርበው እንደሚወዷቸው የሚናገሩ እንስሳቶች እነማን ናቸው? ይህን እንኳን የማውቀው ይመስለኛል። ቀበሮች ናቸው? አይ አይደለም። በእርግጥ ቀበሮች ለሚስቶቻቸው ታማኝ ናቸው፣ ግን ጠጠር እንደ ቀለበት አያቀርቡ። እስቲ ሌላ ሞክሪ። ድብ ነው? አይደለም። እሺ እኔ ልንገርሽ፣ መልሱ ፒንግዊን ነው። ወንድ ፒንግዊኖች ለሚወዳቸው ሴት የሚያብረቀርቅ ጠጠር በስጦታ መልክ ልክ እንደ ቀለበት ይሰጣሉ። አይገርምም? በጣም ይገርማል እና ደግሞ በጣም ደስ ይላሉ። እሺ ወደ እኔ ጥያቄ ደግሞ እንሂድ። በመቀመጫቸው የሚተነፍሱ እንስሳቶች እነማን ናቸው? ምን? እኔ አላውቀውም። አዎ ለነገሩ ትንሽ ይከብዳል። እሺ መልሱን ልንገርሽ። መልሱ ኤሊዎች ናቸው። በውሃ ውስጥ የሚኖሩ ኤሊዎች ወይም ተርትልስ አንዳንድ ጊዜ በውሃ ውስጥ እያሉ ኦክሲጅንን ከኋላ ጫፎቻቸው ይወስዳሉ። ስለዚህ መልሱ የውሃ ውስጥ ኤሊዎች ነው። ወይኔ ይሄን መቼም አላውቀውም ነበረ። እሺ አሁን ደግሞ ወደ እኔ ጥያቄ እንሂድ። ልክ እንደ ሰዎች የጣት አሻራ የአፍንጮቻቸው አሻራ የተለያየ የሆነ እንስሳቶች እነማን ናቸው? አንበሳዎች ናቸው? አይደሉም። ሌላ ሞክሪ። እሺ ነብሮች ናቸው? አይደለም፣ ግን ቀርበሻል። መልሱ ውሻ ነው። ልክ ሰዎች ልዩ የጣት አሻራዎች እንዳሉን እያንዳንዱ ውሻ ልዩ የሆነ የአፍንጫ ህትመት ወይም አሻራ አለው። ኦ ውሾች በአፍንጫ አሻራዎቻቸው ይለያያሉ? አላቅም ነበረ። ዛሬ ብዙ ነገር እያሳወቅሽኝ ነው። ወደ እኔ ጥያቄ ደግሞ እንሂድ። በቆዳቸው መጠጣት የሚችሉ እንስሳቶች እነማን ናቸው? ፍንጭ ስጭኝ። እሺ መሬት ላይም ውሃ ውስጥም ይኖራሉ። በብዛት ይዘላሉ። እነማን ናቸው? አሁን አወቅኩት። በጣም ቀላል አደረግሽው። መልሱ እንቁራሪቶች ነው። በትክክል መልሰሽዋል። እንቁራሪቶች ውሃ መጠጣት አያስፈልጋቸውም። በቆዳቸው ቀዳዳ ውስጥ ወደ ሰውነታቸው ውሃን ያስገባሉ እንጂ። እሺ ወደ እኔ ጥያቄ ደግሞ እንሂድ። የሰውን ፊት የሚለዩ ወይም የሚያውቁ እንስሳቶች እነማን ናቸው? የሰውን ፊት የሚለዩ? ፍንጭ ስጭኝ እስቲ። እሺ መብረር ይችላሉ፣ ማር ያዘጋጃሉ፣ ታታሪ ሰራተኛ ናቸው። እነማን ናቸው? ውይ አሁን በጣም ቀለለኝ። መልሱ ንቦች ናቸው። አዎ በትክክል መልሰሽዋል። ንቦች ልክ እንደ ሰዎች ፊቶችን ማስታወስና መለየት ይችላሉ። እንደዚህ አይነት ጥሩ እይታ አሏቸው። ወይኔ በጣም ይገርማል። ከዚህ በኋላ ንብ ሲያየኝ
ሊያስታውሰኝ እንደሚችል አስባለሁ። ወደ እኔ ጥያቄ እንግባ ወይስ ለዛሬ ይብቃል? አይ ለዛሬ ይበቃናል። ሌላ ጊዜ ደግሞ በሌሎች እንቆቅልሾች እንገናኝ። ቻው ቻው። ቻው ቻው። ደህና ሁኑ። በሌላ እንቆቅልሾች ደግሞ እንገናኝ።